አመሰግናለሁ። እንደሚታወቀው በኢትዮጵያ ስታቲስቲክስ አገልግሎት በ2017 በሙሉ በአገሪቱ የግብርና መረጃ ቆጠራ ላይ የግብርና ናሙና መረጃ ቆጠራ ስራ ለመስራት ትልቅ ኦፕሬሽን ሊጀምር በዝግጅት ላይ እንደሆነ ይታወቃል። በተለያየ ነው ተገልጿል። ከዛ ጋር ተያይዞ ደግሞ ይህን ስራ ለመስራት ከ43500 በላይ ሰዎች በኮንትራክት ለመቅጠር ፍላጎት አሳይቶ ወደ ሚኒስቴር መስሪያ ቤታችን መጥቷል እና ኮኦፕሬሽኑ ስፋት አንፃር በጣም ፍላጎቱ በጣም ዲቴል እንትኖች ላይ ከመውረዱ አንፃር ወዘን አጭር ጊዜ ውስጥ ሁሉንም ተደራሽ ባደረገ መልኩ ሁሉንም በወከለ መልኩ ምክንያቱም ጥያቄው አንደኛ ሁሉም ቀበሌዎች አትሊስት በሀገር አቀፍ ደረጃ ያሉ ሁሉም ቀበሌዎች እና ወረዳዎች አትሊስት ቢያንስ አንድ ሰው ከዛ ቀበሌ መቀጠር ነበረበት። ፍላጎቱ እሱ ነው። ዊዝን 2 ዊክስ ባልሞላ ጊዜ ውስጥ ቅጥሩ መከናወን ነበረበት ሪክሩትመንቱ። ከዛ በተጨማሪ ደግሞ አንደኛው ወካይ መሆን ነበረበት። ሁሉም የተለያዩ የትምህርት ዘርፎች አሉ። ሚኒመም ዲግሪ የጠየቀ ቅጥር ነበረ። ከዛ በተጨማሪ ደግሞ እዚህ ላይ የሚሳተፉ ሰዎች በኤልኤምአይኤስ ላይ ሬጅስተር ማድረግ ነበረባቸው። ሙሉ ለሙሉ በቴክኖሎጂ ነው ይሄንን ኦፕሬት ለማድረግም ፕላን ያደረግነው። ካልሆነ ዊዝን 2 ዊክስ ውስጥ 43500 ማሳካት በጣም ኦልሞስት ኢምፖሲብል ነው። ተደርጎ የማይታወቅ በታሪክም ሆኖ የማይታወቅ ነው። በ2 ሳምንት ውስጥ 43500 በቀበሌ ደረጃ በወረደ ወካይ በሆነ ግልጽ በሆነ ትራንስፓረንት በሆነ ኤቭሪ የሚደረገው ነገር ኦፕን በሆነ መንገድና በየደረጃው ደግሞ በዚህ ላይ እየተሳተፉ ያሉ ሰዎች በቴክስትም በተለያዩ ወዮችም ኢንፎርሜሽኑ እየደረሳቸው ኢንጌጅ ያደረገ አይነት ኦፕሬሽን ነበረ። እንደ በአጠቃላይ 43500 ለመመዝገብ ለመቀጠር ከ200,000 ሰው በላይ በዚህ ሂደት ላይ ተሳትፏል። ቴክስት ተልኮለታል፣ ፍላጎቱ ተጠይቋል፣ የሚሞሉ ፎርሞችን ሞልቷል፣ በኦንላይን ፈተናዎችን ተፈትኗል። በተለያዩ ሌቭል ደግሞ የቀረቡ ክራይቴሪያዎች ላይ መሰረት አድርጎ ፊልተር እያደረገ ራሱ ሲስተሙ ኤቭሪቲንግ መጀመሪያ በሰጠው ሎጂክ መሰረት ፓተርን መሰረት ሲስተሙ ራሱ ነው ስራውን የሚሰራው። ግለሰብ ከእጅ ንክኪ ነፃ በሆነ መንገድ መሰራት ነበረበት። ኤቭሪ ነገር ኤኒ ታይም በተጠየቀ ጊዜ ሲስተሙ ራሱ ፕሮቫይድ ማድረግ የሚችለው ነገር ነው። ሳምቲንግ በመሃል የሚቀያየርም ነገር አልነበረም። ሶ ኤቭሪቲንግ ትራንስፓረንት በሆነ መንገድ የተከናወነ ኦፕሬሽን ነበረ። ሂደቱ as much as possible ግልጽ ለማድረግና ስቴፕ ጠብቆ እንዲሄድ ያደረግ ነው። ሶ ስቴፑ ምን ይመስላል ነው ጥያቄው። ሶ መጀመሪያ የተደረገው ኦልሬዲ ኤልኤምአይኤስ ላይ ሬጅስተርድ አድርገው የነበሩ LMIS.gov.tt ላይ ሬጅስተር አድርገው አንደኛ ስራ የሚፈልጉ ካሉበት ስራም የተሻለ ስራ ኦፖርቹኒቲ እንዲያገኙ ብለው የተመዘገቡ ከሀገር ውስጥም ከውጭም የሚመጡ የስራ ኦፖርቹኒቲዎች ተጠቃሚ ለመሆን የተመዘገቡ ብዙ ሰው ነበረ። ከ1,300,000 ሰው በላይ ነበረ ተመዝግቦ እየጠበቀ የነበረው። ሶ ዲግሪ የሚለውንና የተቀመጡ የትምህርት ዘርፎች መሰረት ባደረገ ሲስተሙ ያው ይሄ ነገር የመጣው ከኢትዮጵያን ስታቲስቲክስ አገልግሎት ከራሱ በተመጣ ክራይቴሪያ ነው። ይሄ ደግሞ በግልጽ መጀመሪያ ላይ በሚዲያም ኢቨን በቴሌ በጣም ብዙ ሚሊዮን ሰዎች ኤልኤምአይኤስ ላይ ሬጅስተር እንዲያደርጉ ኤስኤምኤስ እንዲደርሳቸው ተደርጓል። ያው ሳያውቅ ሰው እንትን እንዳይል። ከዛ ደግሞ በኤልኤምአይኤስ በኩል ደግሞ እንደዚሁ ከ200,000 ሰው በላይ ዲግሪ ተመዝግበው እየተጠባበቁ የነበሩ ስራ ኦፖርቹኒቲ ተጠባበቁ የነበሩ እነዛ ስፔሲፊክ ስታቲስቲክስ የተጠቀሱት በ3 ሌቭል የተከፈለ በትምህርት ዘርፍ ላይ ክራይቴሪያ በ3 ሌቭል የተከፈለ ነበረ። አንደኛ የመጀመሪያው ላይ ስታቲስቲክስ፣ ማቴማቲክስ
እና ሌሎችም የኮምፒውተር ሳይንስ ኢንፎርሜሽን ሲስተም ሌሎችም ካታጎሪ ውስጥ የገቡ የትምህርት ዘርፎች ነበሩ እሱን በእንትን እንለቃለን በሶሻል ሚዲያ እንትናችን ላይ እንለቃለን ሞር ትራንስፈር ላይ ከዛ በሁለተኛ ደረጃ ላይ ደግሞ የተቀመጡ የትምህርት ዘርፎች ነበሩ በሶስተኛ ደግሞ አዘርስ በሚል የተቀመጠው አሉ ያንንዱ የራሱ ዌይት አለው በፐርሰንት የተቀመጠለት ዌይት አለ አሰስመንት ላይ ከመጀመሪያ ጀምሮ ካልኩሌት የተደረገ ከዛ ባለፈ ዲግሪ መሆኑ ራሱ ዌይት አለው ሶ ዲግሪ ቴክስት ተላከላቸው የተላከላቸው ቴክስት ላይ መሰረት አድርጎ የሆነ ስፔሲፊክ ሊንክ አዘጋጅተን ነበር ጎግል ፎርም ማዘጋጅተን ነበር ዌብ ፖርታል ማዘጋጅተን ነበር ለዚህ እዛ ላይ ገብቶ መረጃዎቻቸውን እንዲሞሉ ነው ያደረግነው መረጃዎቻቸውን ለማረጋገጥ ነው ሰዎች ሙቭ ያደርጋል ከቦታ ቦታ ሙቭ ያደርጋል አሁን ያለበት ቦታ አለ ከዚህ ሲመዘገብ ያልነበረበት ቦታ ሊሆን ይችላል ይሄ ደግሞ አንደኛው ደግሞ ኦብጀክቲቭ የነበረው ማንኛውም ሰው ባለበት ቦታ ላይ ሆኖ ስራውን እንዲሰራ ነው የተፈለገው በሚኖርበት አካባቢ ላይ ሆኖ ምክንያቱ ደግሞ አንደኛ በቀላሉ ስራውን ለመስራት ያስችላል አካባቢውን ያውቃል ጂኦግራፊካል ሎኬሽኑን በደንብ ያውቃል አካባቢውን ካልቸሩን ባህሉን ማህበረሰቡን ያውቃልም እነሱም ያውቁታል ተቀጣሪውን ደግሞ ያውቃቸዋል ሶ በቀላሉ ሙቭ ያደረገ በአጭር ጊዜ ብዙ ሳይለፋ ብዙ ወጪ ሳያወጣ ስራው መስራት ያስችላል በሚል ሐሳቤ ነው ቋንቋውንም ከመቻል አንፃር ካልቸሩንም ሁሉን ነገር ከማወቅ አንፃር እዛው አካባቢ ያለ መመዝገብ አለበት በሚል ሐሳቤ ስለተያዘ ማለት ነው ሶ ዲግሪ ያላቸው ቴክስት ተላከላቸው ፎርም የሚሞላ በጣም ብዙ ከ80,000 ሰው በላይ አው ፈልጋለሁ ብሎ ስራው ላይ ፎርም ሞላ አፕላይ ያደረገ ማለት ነው ቤዝድ ኦን ዳት ደግሞ አሁን ያለበት ቦታ የት ነውና በተሰራ የምትመርጠው ቦታ የት ነው የሚለው በሁለት ካታጎሪ ጥያቄዎች የያዘ ፖርታልም እንደዛው ቴክስት ተላከ እሱ ላይ ፈልጋለሁ ላሉ ተላከ ፈልጋለሁ ያሉ ደግሞ በዛም መሰረት መረጡ እነዚህ ሁሉ ዳታዎች ሲስተም ላይ እየተመዘገበ ሬጅስተር እየተደረገ ነው የቆየው በዛ መሰረት ደግሞ ኤስኤምኤስ ተላከ ምን እንዲያረግ ፈተና እንዲፈተኑ ማለት ነው ፈተና ስንፈተን በሁለት ዙር ነው የፈተነው የመጀመሪያው አንደኛ ኦንላይን እንደመፈተናቸው ብዙ ከባድ ጥያቄ አይደለም ውስብስብም አይደለም ብዙም አይደለም ጥያቄው ግን ኦንላይን እንደመፈተናቸው ምናልባት ኢንተርኔት የሌለበት ቦታ ድንገት ቴክስት ይገባላቸው ለመፈተን እንዳይከብዳቸው የሚል ቀድሞ እንዲደርሳቸው ለነገ ዛሬ እንዲደርሳቸው ነው ያደረግነው ይሄ ደግሞ የተሻለ ኔትወርክ ቦታ ላይ ሆነው ቤታችን ውስጥ ራሱ የኔትወርክ የሚለያይበት ቦታ አለ ብዙ ኔትወርክ የሚፈልግም አይደለም ስንሰራው ሲስተሙ ግን የሚለያይበት ቦታ አለ ሶ እሱን ለማድረግ በሚል ነው አክቲቭ የሆነው ግን ፈተናው ማየት የሚችሉት ልክ ሰዓቱ ሲደርስ እንዲሆን ያደረግነው ሌላ ደግሞ የገባ ሰው ፈተናው ሊፈተን ከገባ በኋላ ገብቶ የሚወጡ አሉ አይተው ወይ ስክሪንሻት አድርጎ ቢወጣ ሌሎች ነገሮች ይሄ ህገወጥ የሆኑ ነገሮችን ለማስቀረት የራሳችን ሲስተም ላይ አድ ያደረግናቸው ነገሮች ነበሩ መቆጣጠሪያዎች እሱ በደንብ ሰርቷል ሄል ለምሳሌ ብናነሳ አንዳንድ ልጆች ገብተው ስክሪንሻት አንስተው ወጥተው ጉግል ላይ ፈልገው ደጋሚ ገብተው መልስ ለመለስ የሚደረጉ አንድ እንትኖች ነበሩ ስክሪንሻት ሲደረጉም እኛ ሲስተሙ ራሱ መልስ እንዲያደርግ የራሳችን ሜካኒዝሞችን አድርገናል ሶ ከዛ ጋር ተያይዞ በቃ ገብቼ ድጋሚ ለመፈተን ልሞክር እንቢ አለኝ አልገባም ማለት ተፈተና አላለኝ የሚሉ ጥያቄዎች ይመጣሉ ይሄ ከኮንትሮሊንግ ሜካኒዝሙ ጋር ተያይዞ ያለ ነው የትኛውም የዓለም አቀፍ የፈተና ፕላትፎርሞች ላይ እንት ይላል አንደኛው ጥያቄው በብዛት የኛ ፕላትፎርሞች ላይ የሚጠየቀው ይሄ ነበር እዛ ባለፈ ግን ፈተናው የተፈተኑ የጨረሱ ሰዎች ሲስተማችን ላይ ዳታቤዝ ላይ ሙሉ መረጃቸው ኖረ ማለት ነው ሶ በዚህ ሰዓት ሲስተሙ ኦሬዲ ዲግሪ መሆኑን አረጋግጧል የኳሊፊኬሽኑን የትምህርት ዘርፉን አረጋግጧል የት እንደመመደብ እንደሚፈልግም ኦሬዲ አውቋል ፈተና ተፈትኖ ውጤቱን ይዟል ሶ እነዚህ ላይ መሰረት አድርጎ እያንዳንዱ በፐርሰንት የተሰጠው ዌት ነበረ ክብደት ነበረ ያልተፈተነም ሊኖር ይችላል ማለት ነው ሳይፈተን ሉዝ የሚያደርገው ለፈተና የተቀመጠው ዌት ነው ለምሳሌ ለፈተና 35% ከሆነ የተቀመጠው ዌት የተሰጠው 35% ዜሮ ይሆናል ማለት ነው ግን ደግሞ እንደዚህም ሆኖ ሌላ ውድድር ሲወዳደር የሚወዳደሩት በምንድነው እንዳልነው በቀበሌ ደረጃ ነው ያ ሲሆን ምን ማለት ነው አንዳንድ ቀበሌዎች ሰው ያላገኘንባቸው ቀበሌዎች አሉ ሶ ወደ ወረዳ ከፍ ብለን ወረዳ ላይ ትርፍ ከመጡ እንትኖች ኦፕሽን አቅርበን ከወረዳ ላይ ወደ እነዛ ቀበሌዎች ዲስፐርስ የሚደረጉበት ሁኔታ የፈጠርንበት ሁኔታ ለአንዳንድ ቀበሌዎች በጣም ብዙ 4 ሰው ፈልገን ግን ደግሞ ከ100 ሰው በላይ አፕላይ ያደረገባቸው ቀበሌዎች አሉ ያ ማለት ደግሞ ከፍተኛ ነጥብ ያመጡ ሰዎች እዛ ቀበሌ ላይ ይመደባሉ ማለት ነው ኢንሾርት ምን ፐርሰንት ነው እሱን ደግሞ በግልጽ በውጤቱን ለቴክስትም ወረዳዎች ላይ እንዲያውቁ ነው ያደረግነው ማወቅ የፈለገ ሰው ወረዳዎች ላይ ሄደው የስራ ዕድል ፈጠራ ቦታዎች ላይ ሄደው እንዲያውቅ ማለት ነው ሶ ሂደቱ በዚህ ግልጽ በሆነ አካሄድ እንዲሄድ ስቴፕ ባይ ስቴፕ እንዲሄድ በመሃል ምንም አይነት መጀመሪያ ፕላን ያልተደረገ
የካልኩሌሽን የአናሊሲስ ቼንጅ እንዳይኖር ነው ያደረግነው። ሶ ብዙ ሰዎች አንደኛው የሚጠይቁት ምንድነው ፈተና ሳይፈተን የተመረጠ ሰው አለ፣ እኔ ፈተና ፈትኛ አልተመረጥኩም ነው። ይሄ ከምንድነው ያመጣው? አሁን ባልኩት እንትን ነው የሚያመጣው። በውድድር ደረጃ ፈተና የተፈትነው ራሱ ኢቨን 90% አግኝተው ያልተመረጡ ሊኖሩ ይችላሉ። ምክንያቱም ያ ቦታ የሚፈልገው 6 ሰው ሆኖ ሁሉም ስድስቶቹ ከላይ ያሉት ከ95% በላይ ከ94 በላይ ያመጡ ሆነው እነሱ ይመረጡና ያኛው ቀሪው ደግሞ ተጣባባቂ የሚሆንበት ወይ የማይመረጥበት ሲቹዌሽን ስለሚኖር ማለት ነው። ሶ ይሄ ከግምት ውስጥ መግባት አለበት። ሶ ለምሳሌ አዳማ ላይ የተመደበ ሆኖ ግን ፈተና ያልተፈተነ ሰው ቢኖር አዲስ አበባ ላይ ደግሞ ፈተና ተፈትኖ ያልተመደበ ቢኖር አዳማ ላይ ሳይፈተን ስለተመረጠ አዲስ አበባ ላይ ያለው በሚል አይነት ግርታ ሊፈጠር አይገባም ማለት ነው። ቀድሞ የነበረ ካልኩሌሽን ስለሆነ ኤልኤምአይስ እንደ ጥቅል የስራ ገበያ መረጃ ስርዓት ይሄ ሌበር በአጠቃላይ እንደ ሀገር ሌበር ቅጥር፣ ተቀጣሪ፣ ቀጣሪ፣ አሰሪ፣ ሰራተኛ፣ የስራ መረጃዎች፣ የሰራተኞች መረጃዎች እና ብዙ ነገሮችን በውስጡ ይዞ ኦፕሬት የሚያደርግ ነው። አላማው በጣም ሰፊ ነው። ብዙ ነገሮችን ማቅለል የሚችል ነው። ሆነስትሊ በአፍሪካ ደረጃ እንደዚህ አይነት ሲስተም የለም። ምክንያቱም ኤልኤምአይስ ዳታ አናላይዝ እያደረገ ለስትራቴጂክ የሆኑ ውሳኔዎች ማሳለፍ ብቻ አይደለም፣ አሁን አገልግሎት የሚሰጥ ነው። ዋን ኦፍ ዶስ አገልግሎት ደግሞ የስራ ቅጥር ነው። የስራ ቅጥር ብዙ ሰዎች እኛ ላይ ይመዘገባሉ፣ የኛ ፕላትፎርም ላይ ይመዘገባሉ። ምክንያቱም እንደ ሌበር ሁሉም ሰው ሌበር የሆነ 15 ዓመት የሞላው ሰው መመዝገብ ስላለበት ማለት ነው። የስራ እድል ቢመጣ ለማግኘት፣ ትሬኒንግ ቢመጣ ለማግኘት፣ አሰስመንት ራስን ለማወቅ በሂደቱ ይሄ ክፍተት አለብኝ ብሎ ሲል ያ ክፍተት ደግሞ እዛው ኤልኤምአይስ ላይ በነፃ እና በአነስተኛ ክፍያዎች የተለያዩ ተቋማት አሉ፣ የግልም የመንግስትም። ከነዛ ጋር በተቀናጀ መንገድ አቅም መፍጠር የሚቻልበት ሰርቲፋይ መደረግ የሚቻልበት አገልግሎቶችን የሚሰጥ ነው። ሶ የኤልኤምአይስ ጉዳይ ጋር በተያያዘ በቀጣይ ልክ አሁን ስታቲስቲክስ አገልግሎት እንደዚህ አይነት ትልቅ ሞር ኦፍ ከባድ ማኑዋሊ ቢደረግ ወይም በሌላ ቢደረግ ኦልሞስት ኢምፖሲብል የሚሆኑ ስራዎችን አቺቭ ማድረግ የሚችል አቅም ያለው ፕላትፎርም ነው። ለምሳሌ አሁን ፕላትፎርማችን ላይ እንዳያችሁት በሲቪል ሰርቪስ ደግሞ በ8 የስራ ካቴጎሪዎች እንደዛው ስራ ወጥቶ ከ500 በላይ ሰዎች በቋሚ ለመቅጠር ስራ እየሰራ ነው። እንደዚህ አይነት ኦፕሬሽኖችን እንሰራለን። ከዛ ባለፈ ግን ደግሞ የግል ፕላትፎርሞች እኛ ላይ ብዙ ስራ ፈልጋለሁ ብሎ የተመዘገበ የሰው ኃይል አለ። ከሀገር ውስጥ ከሀገር ውጭ የሰው ኃይል ፈልጋለሁ የሚል እኛ ላይ ካለው ዳታቤዝ ጋር አንድ ላይ በተቀናኝተን አሰስ እንዲደረጉ ሪክሩት እንዲደረጉ ከኛ ጋር በተቀናጀ መስራት ይቻላል ማለት ነው። ውጭም እያደረግን ያለ ነው እሱ ነው። የውጭ የስራ እድሎች በብዛት እየመጡ ነው። ፍላጎት በጣም ብዙ አለ። ምን ላይ የሚለው ደግሞ በተለያዩ ፕላትፎርሞች ላይ ለቀናል። ያ ደግሞ ሲስተማችን ላይ ከተመዘገቡ ሰዎች ናቸው እድል የሚያገኙት። የኛ ሲስተም ላይ የተመዘገቡ እድሉን ማግኘት ይችላሉ። በተመሳሳይ ደግሞ እንደ ካምፓኒ እንደ ኦርጋናይዜሽን ደግሞ የኛ ሲስተምን በመጠቀም ሶርስ ማድረግ ይቻላል። ሳይኮሜትሪ ፓወርፉል ሳይኮሜትሪ አሰስመንት ፕላትፎርም አለ። እሱንም መጠቀም ይቻላል። ሌሎችም ብዙ እንትሞች ኦፖርቹኒቲዎች የፈጠረ ሲስተም ነው ማለት ነው። እናመሰግናለን በአጠቃላይ ስለሰጡን ማብራሪያ። አመሰግናለሁ።